ቅዳሴ ተቀድሶ ወደ መጨረሻው አካባቢ ስጋው ደግሞ ልንቀበል ድርገት ከመውረዱ አስቀድሞ ዲያቆኑ ጸልዩ በእንቲአነ ካለ በኋላ ማህሌት ሆኖ የሚል ሰው አልሰማችሁ? ላታስተውሉ ትችላላችሁ። ክብርኢቲ ይባላል። 4 ቤት ነው። መስቀል የሚባለው የመስቀል ሐሳብ የሚደርስበት ነው። መስቀል ስንት ፊደል ነው? መስቀል ስንት ፊደል አለ? 4 ፊደል አለ። እነዚህ 4 ፊደሎች ክብርኢቲው 4 ቤት ነው። የመስቀል 4 ፊደላት የሚገለጡበት ነው። ነገረ ክርስቶስ ብቻ ነው በቅኔው የሚካተተው። የክርስቶስ መከራ ብቻ የክብርኢቲ ተብሎ በሚጠራው ዜማ ማለት ነው። በዚያ የሚካተተው ነገረ ክርስቶስ የክርስቶስ መከራ ብቻ። ከመስቀል ውጪ ከክርስቶስ መከራ ውጪ ቀራንዮ ላይ ከተፈጸመው ነገር ውጪ መቀኘት አይቻልም። ወርቁ ግዴታ የክርስቶስ መከራ መሆን አለበት። ክብርኢቲ ይሄ የቅኔ ማህሌቷ በጣም አስደናቂ። ከዛ ክብርኢቲው ደግሞ እሱ ከተዘመመ በኋላ ዝማሬ የሚባል አለ። ያ ይቃኛል። ይሄ ዝማሬ ደግሞ የሚባለው ህብስት ወይን ብሎ የጌታን ስጋና ደም ቁርባኑን የሚገልጥ አገልግሎት ነው። የቅኔ ማህሌቱ አገልግሎት ዝማሬ ተብሎ ይጠራል። ከዛ ደግሞ ዕጣነ ሞገር የሚባል አለ። 11 ቤት ነው። ዕጣነ ሞገር ማለት ጸሎት ማሳረጊያ፣ ዕጣን ማሳረጊያ የመጨረሻ ማለት ነው። በእውነት የአባቶቻችን በረከት በሁላችንም ላይ ይደርብን። የቅኔ ማህሌት አገልግሎት በጣም ሰፊ ነው። እንድታውቁት ያን በአብይ ጾም እሑድ ከምሽቱ 1 ሰዓት ጀምሮ ሌሊቱን ሙሉ መወድስ እየተቀኙ እግዚአብሔርን እያመሰገኑ ዳዊቱ እንደው በአብይ ጾም መጨረሻ ላይ ይሄ ሆሳዕና እሑድ ሊሆን ዓርብ ማለት ነው 150 ዳዊት በአንድ ቀን ይዘለቃል በመርጌቶቹ። ይሄን ታውቃላችሁ? 150 ዳዊት ነው ማለት የተጽዕኖ 150 ዳዊት 150 መዝሙር ከሌሊት ጀምሮ እስከ ቀኑ 6 ሰዓት ድረስ ሙሉ እየተስተዛዘለ እየተሰማ በጆሮአቸው ያልቃል። በድጋሚ ሊቃውንቱ